ኢትዮጵያ ውስጥ የሚያስተምሩት እንግሊዘኛ ሌላ ነው፣ የፈረንጅ ሌላ ነው ምናምን ያላችሁ ራሳችሁ አንቺ የምታተዋትቡት እኛ ጽድት ያለ ግራመሩንም አክሰንቱንም የጠበቀ ትምህርት ያመጣል። ግን እናንተ አሰሙ እስኪ ሞክሯት። እሺ ለአንድ ሰው ሐሳብ ስታቀርቡ it'd be great ነው የምትሉት። it'd be great ነው የምትሉት። እዚህ ጋር እንዴት እንደመጣ አሳያችሁ። መጀመሪያ እመጣለሁ ስትሉ እንደምትሉት I will come ነው የምትሉት አይደል? I will come እዚህ ጋር ያዙልኝ ብቻ I will come እመጣለሁ ነው። ግን እመጣ ነበረ ለማድረግ ስትፈልጉ በሐሳብ ማለት ብትጋብዘኝ እመጣ ነበር ማስፈልጉ willን ወደ would ትቀይሩትና I would come ታረጉታላችሁ። I would come እስኪ በሉት I would come። ግን ይሄን ደግሞ ያሳጥሩታል። ከዛ I would የሚለው I'd ይሆንና I'd come ይሆናል ማለት ነው። እስኪ በሉት I'd come እስኪ I'd come አለቀስ ነበር በሉኝ እስኪ I'd cry እሰጥህ ነበር በሉ I'd give you nice I'd give you አሁን ስለ ሐሳብ እያወራው ነው እና አሪፍ ይሆን ነበር ስል በአይፋንሳ it አስገባለሁ። ከዛ it would be great የነበረውን it wouldn't ስታሳጥሩት id ይሆናል። ከዛ it'd be ታላችሁ ማለት እስኪ በሉት it'd be perfect ምንም አዲስ የሆነባችሁ ቻላፋችሁ ላይ ግን እንደዛ ነው የሚወራው it'd be great Go ahead. It'd be great. አንበሳ አንዴ ብቻ ደገሙልኝ። It'd be great. የመጀመሪያውን ፓርት ጨረስን። ምን ቢሆን ብንገናኝ የሚለው ጋርም ግን ግራመር ደግሞ እዚህ ጋር አለው። እሺ ምንድነው የምታደርጉት? ወደ past ወህት ታደርጉታላችሁ እና if we meet ሳይሆን if we met ነው የሚሆነው። ከዛ አንድ ላይ ሲመጣ ብንገናኝ አሪፍ ነበር ስትሉ it'd be great if we met ይሆናል ማለት ነው። ምን ይሆናል? it'd be great if we met ጊዜ ሰጣችኋለሁ። አይዞን ረጋ በሉ። አንዴ ድገሙት እስኪ። አሁን ደግሞ ብትመጣ አሪፍ ነበር በሉኝ። it'd be great if you ምን መምጣት come ፓስት አድርጉታ came። ከዛስ ሙሉ it'd be great if you came. say it again. It'd be great if you came. It'd be great if you came. ጸደ እንግሊዘኛ በቃ ትክክለኛው ይሄ ነው። አንዴ መጨረሻ መኪና ቢኖረኝ አሪፍ ነበር በሉኝ እስኪ። ፓስት ማድረጋችሁ እንዳረሱ it'd be great if ቢኖረኝ ኖሮ have had ስለዚህ it'd be great if I had a car. It'd be great if I had a cup or something. ገብታችኋል? አፋችሁን ያዘዝ ማድረጉ ይሄ ናቹራል ነው። ለመጀመሪያ ጊዜ ስለምትሉት የሚጠበቅ ነው። ፕራክቲስ ካደረጋችሁት ግን የእናንተው ነው የሚሆነው። ይቻላል። ኦኬ አሁን ኮሜንት ላይ ገብታችሁ ምን ቢሆን ነው አሪፍ የሚሆነው it'd be great if ብላችሁ የራሳችሁ የሆነ ኦሪጂናል ሴንቴንስ ስሩልኝ። እንደዚህ ቢሆን አሪፍ ነበር ብላችሁ ጻፉ። እዛው ኮሜንት ያደርግና እናስተካክለዋለን። see you next time ከተለማመዳችሁ እንደሚቻል እንዳረሱ ዋላ